አንድ ክርስቲያን መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎችን በመመለስ ይሳተፉ። እመቤታችን በተሰደደች ጊዜ እሷን ለመራዳት አብራ የተሰደደችው ማን ናት? ሀ. ሰሎሜ ለ. መግደላዊት ማርያም ሐመሯ ሐና መ. ኤልሳቤጥ ሐሌታው ሀ. ሰሎሜ። እመቤታችን ቅድስት ድንግል ማርያምን ይጠብቃት ዘንድ አብሯት የነበረ አረጋዊ ማን ይባላል? ሀ. ቅዱስ ዮሐንስ ለ. አረጋዊ ስምዖን ሐመሯ አረጋዊ ቅዱስ ዮሴፍ መ. ሄሮድስ ሐመሯ አረጋዊው ቅዱስ ዮሴፍ። ስሙንም አማኑኤል ብላ ትጠራዋለች። ይህን የትንቢት ቃል የተናገረው ነቢይ ማን ይባላል? ሀ. ነቢዩ ሙሴ ለ. ነቢዩ ሕዝቅኤል ሐመሯ ነቢዩ ዳዊት መ. ነቢዩ ኢሳይያስ መ. ነቢዩ ኢሳይያስ። የኦሪት መጻሕፍት ብዛት ስንት ናቸው? ሀ. 3 ለ. 5 ሐመሯ 1 መ. 7 ለ. 5 እግዚአብሔር የሰው ልጅ ከፈጠረው በኋላ በየት እንዲኖር አደረገው? ሀ. በኤዶም ገነት ለ. በመንግሥተ ሰማያት ሐመሯ በኢየሩሳሌም መ. በሦስተኛው ሰማይ ሐሌታው ሀ. በኤዶም ገነት። ስንት ጥያቄ እንደመለሱ በኮመንት መስጫው ላይ አስቀምጡልን። ለጓደኛው ሼር ማድረግ እንዳይረሱ።